መቼም ሰተት ብዬ ሲኦል የምገባው። እኔ የምለው አባታችን ምን አሉ? አረብ ሀገር 12 ዓመት አይደለም 12 ቀን ተቀምጦ የመጣ ሰው ያሟል ነው ነገርየው። እንዴት አይመመን አባታችሁ? ስራው እኮ ነው የኔ አባት፣ ስራው ምግቡ ማብሰሉ፣ የህፃናቶቹ ጩኸት፣ የአረብ ልጅ ጩኸት፣ የነሱ የአላርም ጩኸት፣ ስንት ነገር መስተሎት የሚጮህብን የስራው ጩኸት። ልብሱ እዚህ ጋር ይተኮሳል፣ ይታጠባል። ምግቡ 24 ሰዓት ነው የሚበሉት። 24 ሰዓት ነው የሚያመነዥጉት። እንዴት አይመመን? አረብ ሀገር የቀመሰ ሰው ነው የሚያውቀው። አንድ ቀን እንኳን ያጠሽሻል የአረብ ሀገር ሰው ማለት ነው። እና አረብ ሀገር የምንኖር እኛንን የምናውቀው ህመሙን እና ግድ የለም ይሁን እስኪ ሰተንም ተሰድበንም ይሁን ማናየበት። አይ ቡና የቀዘቀዘ ከእናንተ ጋር ትስል። አንቺ ደግሞ ማለት ነው አንቺ ደግሞ ቆይ እስኪ አንዴ ፉት ልበል። እሰይ ሹሃዳ። እኔ የምለው አንቺ ደግሞ ትንሿ ተብዬ ማለት ነው ምንድን ነው እንደዚህ የሚያደርግ? ምንድን ነው እዚህ ቀደም የሚያደርግሽ? እንደው ጭንሽ ውስጥ ገብቶ ነበር ቆጣት ማረግ እንደ አዛኝ እንደ አቡላ አባትሽ አዛኝ ነው የምትመስይው። መጀመሪያ እምነት ማለት መኖር ነው። መኖር ኖረሽ አሳዩ እምነትሽን። እንደ ነጠላ በለበሰ እንደ በተሹሞ ነው ምን አይደለም። አንቺ እንደ እንዴት አንጀቴን ቅጥል እንዳደረገው ቅድም ጥፍ እንደ ስርዓት ያዥ አንቺ ሸዋዳ መቼ የምችል አንድ ቀን እቺ ተሻውን አሁን እንዲሙት ሞግቻ ተህትሽ በሆነ ጊዜ ላይ ጠቅማሻለች፣ በሆነ ጊዜ ላይ ገበናሽን ሸፍናሻለች። አሁን እኮ ልጅቷ እያለች ያለችው እንትኔን ስጡኝ ነው የሚገባኝን ሀቄን ስጡኝ ነው እንጂ እኮ ኃጢአቴን አውሩልኝ አላለች። የምችል ኃጢአቷን እኮ ነው ያወራችሁት። እንደ አባት ያው ሃይማኖት አባት እንደዚህ በዚህ ልክ አባት ልጁን ገበናውን ያወጣል። አባቴ እኔ አልናገርም ብያለሁ እኮ ተናግሬያለሁ። ዘንድሮ በገዛ ስልኬ ነው የሚቀሰፈው፣ በገዛ ስልኬ ነው ሲኦል በቃ ክፍት ብሎ የሚጠብቀኝ በዚሁ በስልኬ። ሹሃዳ እንዳንናገር እያየን ነው እየሰማን ነው። አንናገርም እንዳንን አንችል አይደረግም። አባታችን ከእንደገና ደግሞ እኛንም የተናገሩት ነገር አግባብ አይደለም። ስንሰጥ ብቻ ጩኋንን ስንሰጥ በሽተኞች አይደለንም። ሳንሰጥና ወይ ደግሞ መብታችንን ስንጠይቅ በሽተኞች ነን። ያማቸዋል። አይ እንደው እሱ የሰማይ አምላክ እሱ ይፍረድ። እንደው እውነት አንዳንዴ ሳስበው እንደው ጋይስ እንደው ከጤናችን አልሆነን ከብራችን አልሆነን ከስራችን እንደው ከምንም ያልሆነን ሰዎች አይ ሹሃዳ